ሙስሊምም ሆኑ ኦርቶዶክስ፣ ፕሮቴስታንት ዋሬቨር ይሄ ቪዲዮ ለእናንተ ነው። በተለይ ደግሞ ለወጣቶች እስከዛሬ ድረስ የማቀርብላችሁ ቪዲዮ ወይ የሚያዝናና ወይ ዊርድ የሆነ ቪዲዮ ነው ወይ ደግሞ ደርቲ ማይንድ የሆነ ቪዲዮ ነው የማቀርብላችሁ። ዛሬ ግን በጣም ሊጠቅማችሁ የሚችል ቪዲዮ ላሳያችሁ። አልጠራጠርም ይሄ ቪዲዮ በጣም ስለሚጠቅማችሁ ይሄንን ፔጅ በጣም ኮፒ ሊንክ አድርጉልኝ። በጣም አካውንታችንን በዛው ስለተመታ ማለት ነው። እስቲ ቪዲዮ ላሳያችሁ። የተሰማችሁን ስሜት ኮሜንት ላይ አሳውቁኝ። ይሄውን ኮክ ነው አየው፣ ይሄኛው ፍሬው ነው። ይሄ እንደዘር የምትተክለው ነው፣ የምታገኘው ውጤት ግን ይሄ ነው። በዚህና በዚህ መሃል የጊዜ ልዩነት አለ። እግዚአብሔር ሁልጊዜ ስነግርህ በዚህ ይሄንን ይሰጥህና የሚያወራህ ግን ስለዚህኛው ነው። እና እጅ ላይ ግን ያለው ይሄ ነው። ትንሿን ነገር ይሰጥህና የሚያወራህ ግን ትልቁ ነው። በሁለቱ መሃል የጊዜ ልዩነት አለ። ዳዊትን አነግሳለሁ ንጉሥ ሆነሃል አለው። ይሄንን ነገረው። ሰውየው ግን እዚህ ጋር ወደ እረኝነት ላይ ነው። ስለዚህ ሁልጊዜ በዚህና በዚህ መሃል ጊዜ አለ እና ያን ደግሞ ትዕግስት ይባላል። በትዕግስት ውስጥ እግዚአብሔርን ከጠበቅ ሳትወድ በግድ ከዚህ ወደዚህ ትመጣለህ ማለት ነው። ገባ? የሰውየው አገላለጽ ምናምን እንዴት ነው ደስ የሚለው። ስራችሁ በጣም ትሰራላችሁ፣ ትለፋላችሁ ምናምን። በዚህ እድሜ በእኔ እድሜ ያላችሁ ሰዎች ትላልቆችም ሊሆን ይችላል፣ ግን እንደገና ታዳጊዎችም አላችሁ ምናምን ነገር እንደዚህ አይነት ነገሮች ሊያጋጥማችሁ ይችላል። ቤታችሁ በጣም ብዙ ቻሌንጅ ሊያጋጥማችሁ ይችላልና እናንተ የምታስቡት ሌላ ነው፣ ግን ያላችሁበት ደረጃ በጣም ትንሽ። ስለዚህ ያ ያሰባችሁት የፈጣሪያችሁ ነው፣ አላህም እግዚአብሔርም ነው ያሰበላችሁ ነው። እናንተ የምታስቡት ትልቅ አርክታችሁ ሀሳባችሁ ማለት ነው፣ ግን አሁን ያላችሁበት ቦታ ትንሽ ነው። ስለዚህ ያ ቦታ በጣም ቅርብ ነው ማለት ነው። ምንድነው በመሀሉ ያለው? ሰውየው እንደተናገረ ጊዜ። ስለዚህ በትዕግስት ተጠብቁ፣ እንዳትሰላችሁ ውዶቼ፣ የኔ ጀግኖች፣ የኔ አንበሶች እንዳትሰላችሁ። ወዳችኋለሁ።